እሺ እንዴት ናችሁ? ውድ የኦንላይን ቤተሰቦች ዛሬ ሁለተኛ ቀናችን ነው። ዛሬ የምንማረው ስለ ማንነት ለውጥ መካኒኮች ነው። ከክፍል አንድ የቀጠለ ነው እና ምንድነው የተሻለ ግብ አያስፈልገንም። የሚያስፈልገን ፈጽሞ የተለየ ማንነት ነው። ጀማሪ ሰው ለምሳሌ ሲ ፕላስ ፕላስ ለመማር ወይም ክብደት ለመቀነስ እየሞከርክ ነው ይላል። ባለሙያ ግን እኔ የሶፍትዌር መሐንዲስ ነኝ፣ እኔ ስፖርተኛ ነኝ ማለት ነው ያለበት። ዝም ብሎ የማበረታቻ ቃል አይደለም። አእምሮ ውድቀትን የሚረዳበትን መንገድ የሚቀይር ነው። ትኩረትን የሚከፋፍል ነገርን ለማስወገድ የሚሞክር ሰው ምርጫ ውስጥ ነው እና ማንነቱን የቀየረ መሐንዲስ ግን ውይይቱን አስቀድሞ ዘግቶታል። ከማንነት ተነስተ ስራ እንጂ ከስራ ተነስተ ማንነትን አትፈልግ። የማይጣሰውን አዲሱን ማንነትን ከታች በኮሜንት አጋራ እና ያልተገደበና ድንገተኛ ጥረት ለትልቅ ውድቀት ዋነኛው መንገድ ነው። የአማተር ወይም የጀማሪ ሰው ሰኞ ዕለት 15 ሰዓት ሰርቶ ሙሉ በሙሉ ዝም ይላል። ሙሉ በሙሉ ይዘላል። ከዚያ በቀረው ሳምንት ምንም አያደርግም። ዲሲፕሊን የሚገነባው ፈጽሞ በማይጣስ አነስተኛው የቀን ስራ መሰረት ላይ ነው። በበሽታ በችግር ወይም በከፍተኛ ስራ መደራረብ ጊዜ እንኳን ፈጽሞ የማይጠፋውን ዝቅተኛ ገደብ አስቀምጥ። 45 ደቂቃ በጥልቀት ማተኮር ወይም 20 መስመር ኮድ መጻፍ ቢሆንም ሰንሰለቱን በማንኛውም ዋጋ መጠበቅ አለብህ። ስለዚህ ያንተ የዕለታዊ ዝቅተኛ የስራ ገደብ ስንት ነው? በኮሜንት ላይ ያስቀምጥ እስቲ።